ሰው እንደፈለገው ያስብ፣ እንደፈለገ ማሰብ ይችላል። ብቻ ልንገራችሁ፣ ሰዎች ስለገመቱን የሚበላሽ ማንነት የለም አለ። እግዚአብሔር ብቻ የሚያውቀው ማንነታችን ላይ ነው መጨነቅ። እግዚአብሔር የሚያውቀው ማንነታችን ላይ እንጨነቅ፣ እንስራበት። ሰዎች ስለሚሉት ጉዳይ ግን ሰዎች አሉም አላሉም የሚፈጠርም የሚጨመርም የሚቀነስም ማንነትም ክብርም የለም። እንደዚህ ብሎ ማሰብ፣ ሰው እንደመሰለው ያስባል። እንደመሰለው ነው የሚያስበው። ወሬ ሰምቶ ያስባል፣ እንደለመደው ያስባል፣ እንደ ቀድሞ እውቀቱ ያስባል፣ በመንፈሳዊ መጠኑ ልክ ያስባል፣ በዕድሜው ልክ ያስባል። ሰው እንዳቅሙ ነው የሚያስበው። እንዳቅሙ ያስባል። ገል የሚያስበው በዚህ መጠን ነው ማለት ነው። በቃ እንደዚህ ብሎ ማሰብ። ጽንስ የምታስወርዱ ሰዎች ተጠንቀቁ። እግዚአብሔር ጋር ትግል እየገጠማችሁ ነው። ወይ መጀመሪያውን በአግባቡ ጊዜያችሁን ጠብቃችሁ አግቡ። ተሳስታችሁ ከጸንሳችሁ ውለዱና ለምናችሁ ቢሆን አሳድጉ። እንኳን የእናንተ ልጅ የድንግል ማርያም ልጅን በልመና ነው ያደገ። ውሃ ለምን አይደለም እንዲያሳደገችው። እኛ ከማን በልጠን ነው ለምን ልጅ ማናሳድገው? ራሳችሁን ሆዳምስ ለምንድን ነው የምትሆኑት? ስግብግብ የምትሆኑት ለምንድን ነው? ለራሳችሁ ተጨንቃችሁ የሰው ስም ፈርታችሁ የሰው ሐሜት ፈርታችሁ ከእግዚአብሔር እጅ ትወድቃላችሁ። እግዚአብሔር ይፈርዳል። ልጅ አጣሉን። እውነቴን ነው። ፈሪነትና ስንፍና ሰው በምድራዊነት መክሊቱን እንዲቀብር የሚያደርጉ ሁለት መሰረታዊ አውሬዎች ናቸው። እነዚህ ፈሪነትና ስንፍና። ይሄን ባደርገውሳ ቢበላሽብኝሳ፣ ይሄን ብናገርሳ፣ እነገሬ ቢተቹኝሳ፣ እንዲህ ብሰራሳ፣ እንዲህ ቢሆንብኝሳ። የፈሪነት ነው። ምንድን ነው ያለገ? መክሊቴን እነግዳለሁ ስል የባልት ሌቦች ቢወስዱብኝሳ ነበር ያለ። ፈሪ ሰው አያፈራም። አጉል ድፍረት ሳይሆን ምን ይሉኝ፣ እነዚህ ብሉኝ፣ ቢበላሽብኝ፣ ብከስር፣ እንዲብል ብሎ ማሰብ። ሁልጊዜ እየፈራ ነው ሰው ችግሩን ይዞ የሚኖረው። ሰው በዚህ ዓለም ሲኖር እንግዳ ነው። ለመክሰርም ለማትረፍም ተዘጋጅቶ መስራት አለበት። አስቦ ይሰራል። ከከሰረም እልም ይላል። ቀጣዩን ደግሞ ተነስቶ መቀጠል ነው። ጉዞ ነው ብለናል። ጉዞ ስትሄድ ያድጥሃል፣ ትወድቃለህ። ተነስተ መንገድህን ትቀጥላለህ። በዚህ ዓለም ንግድም ሐሳብም ትምህርትም እውቀትም መውደቅ አለው፣ መነሳት አለው። ሁሉም ነገር መማርም መነገድም ማረስም መቆፈርም መመንኮስም መቀሰስም መጳጳስም ሁሉም ጎዳና ነው። እሾህ አለው፣ እንቅፋት አለው። ፈሪ የሆነ ሰው አይ በቃ ይህንን ያልጀምረውም ያለ ሰው የትም አይደርስም። ምን እባላለሁ ማለትን እግዚአብሔር ምን ይለኛል እንጂ ሰው ምን ይለኛል ያለን ማለትን ያልተወ ሰው ማደግ አይችልም። የሰው ልጅ ሁልጊዜም እንኳን ጓደኛው ላይ ከእግዚአብሔር ላይ ሐሳብ የሚሰጥ ፍጡር ነው። ስለዚህ ሰዎች ስለሚያወሩት ጉዳይ መጨነቅ ሳይሆን እኔና እግዚአብሔር እንዴት ሆነን እየኖርን ነው የሚለውን ነው ማሰብ። ሰው የፈልገውን ማውራት ይችላል። እኛ ግን መስራት ያለብን የራሳችን። ስለዚህ ከፈሪነት መጠበቅ፣ ሰው ምን ይለኛል የሚለውን ወይም እንዲህ ቢገጥመኝሳ፣ ብዋረድሳ፣ አሬባስ አልነካካ አለ ማለት የምንችለውን ነገር በእግዚአብሔር አምነን ሰው አማክረን አቅደን መስራት። የተበላሸው ይበላሽ፣ የተረፈው ይተርፋል። ተንኮለኛ ሰው እንኳን ስለት፣ እንኳን ምጽዋት፣ እንኳን ዝክር መሰከር፣ እንኳን የወርቅ ጥላ ማምጣት እጁን ቆርጦ ለእግዚአብሔር መስዋዕት አድርጎ ቢያቀርበው እንኳን እግዚአብሔር አይቀበል። እግዚአብሔር የሚፈልገው የዋህ ሰውነት ነው። እግዚአብሔር የሚፈልገው ቂም የሌለበት ሕሊና ነው። ተመልከቱ፣ እግዚአብሔር ጥቀ ኄር እግዚአብሔር ለርቱዓነ ልብ እኮ እንደዚህ እኮ ነው። እግዚአብሔር ልቡናቸው ቅን ለሆነ ለእስራኤል ቸር ነው። ቅን ልቡና ላለው ጥመት ለሌለው ልቡ ለአብድ ውስጥ ተጸጋሙ አለ ሰሎሞን። የሰነፍ ሰው ልቡ በግራው ነው። ይሁንለት እንዴ የሌላ ሰው ልብ በቀኝ የአንዱ ሰው ልብ በግራው ነው እንዴ? በቅርብ ጊዜ የሰማሁት ይገርማቸዋል። የሰሜን ኮሪያው ፕሬዝዳንት እንደሳቸው አድርጎ ጸጉሩን የሚስተካከል ሰው በሞት ይቀጣሉ አሉ። ዛሬ ያሉት ማለት ማን ነው? ስማቸው ማን ነው? ኪም ጆንግ ኡን ማለት ናቸው። እሳቸው እንደሳቸው አድርጎ ጸጉሩን የተስተካከለ ሰው በሰይፍ ይቀጣል። እሳቸው የለበሱትን ጃኬት የሚለብስ ሰው ወዮለት። ይገርማቸዋል እኮ በገዛ ጸጉራችን ማለት ነው። እግዚአብሔር ያሳየን። ፈጣሪ ዓለማት መጋቢ ዓለማት ሕያው ቅዱስ አካላዊ ቃል ኢየሱስ ክርስቶስ የባሕርይ አምላክ
ራሱን እንድንመስል ፈቀደልን። የባሪያን መልክ ይዞ መጥቶ የጌታን መልክ ሰጠን። ይህን ሁሉ ነው ያደረገልን እሱ ማለት ነው። ሰው ይህን ሁሉ ክብር ነው ያጣ። የእሱን መልክ ይዞ መጥቶ የእሱን መልክ ሰጥቶ ፈጥሮን መጠቀም ባይሆንልን የእኛን መልክ ይዞ መጥቶ የእሱን መልክ ለእኛ ሰጠን። እንዲህ አድርጎ የጠፋ ነው ፈለገን። ባልና ሚስት ተመካክረው እንግዲህ ጾሙን እናክብር ከመኝታ እንለያይ ብለው ወሰኑ። አንድ ቀን በልቶ ጠጥቶ ባልየው ተሸንፎ ፈቃዱን እንድትፈጽምለት ይጠይቃታል። ሲጠይቃት ምን ትለዋለች? አይ ጾሙን እኮ እናክብር ተባብለናል ትለዋለች። አይሆንም ይላታል። እምቢ ብሎ ያው አዳክሞ የሚሆኑትን ከሆኑ በኋላ ተናዳ የዛሬው ልጅ ቢጸነስም የሰይጣን ነው አለች። ተጸነሰና ተወለደ ልጁ። ልጁ አድጎ ረመድ ረመድ እያለ ድንኩል ድንኩል እያለ ደስ ብሏቸው ሲል አንድ ቀን ሰይጣን መጣና ልጅን ስጭኝ እንጂ ምን ስላለች ነው? ይህ ልጅ ቢወለድም የሰይጣን ነው ስላለች ይላሉ አባቶቻችን። በዚህ በታምሩ እንደተጻፈው ታምር ነው። አይምሮ ሲዝግ ምን ያበራዋል ይላል። አይምሮ ሲዝግ በነገራችን ላይ አይምሮ የሚለውን እውቀት ነው ሚላ አይምሮተ አይምሮሰ ርሂቅ እምኃጢአት ይላል። የእውቀት እውቀት ማለት ከኃጢአት መራቅ ነው ይላል። የእውቀት እውቀት ማለት ከኃጢአት መራቅ ነው። ሐኪም ሆኖ ሲጋራ የሚያጤስ ከሆነ የሰውዬ አያውቅም፣ ሐኪም አይደለም። የእውቀት አላወቀም። የእውቀት እውቀት ማለት በተማሩበት እውቀት ባንማር ኑሮ ሊመጣብን ከነበረው ጉዳት መጠበቅ መቻል። የእውቀት እውቀት ማለት ከኃጢአት መራቅ ነው። አይምሮ ሲዝግን ኃጢአትን ወደህ ትሰራዋለህ። ታዲያ አይምሮዬ እንዲበራ ከኃጢአት እንድርቅ አይምሮዬ ብሩህ መሆን አለበት። አይምሮዬ ብሩህ ከሆነ ምን ያበራዋል? እምከመ ዝህለ ያበርታ መጻሕፍት ይላል። እምከመ ዝህለ አይምሮ ያበርታ መጻሕፍት ምን ማለት ነው? አይምሮ ከዛለ መጻሕፍት ወልውለው ያጠሩልሃል። አይምሮ ሲጠራ ደግሞ ክፉና በጎ ለይተህ ታውቃለህ። ያን ጊዜ ኃጢአትን መጸየፍ እግዚአብሔርን መውደድ ትችላለህ። ቅዳሴ እንደገባ የሚናገራት አንዲት ቃል አለች። ቅዳሴ እንደገባ አሃዱ አብ ቅዱስ ከተባለ በኋላ የሚላት ነገር አለች። አሃዱንም በዛው ተርጉሜ ልሂድ፣ ሌላ ቀን ድንገት እግዚአብሔር እየተራዘመ ሳንጨርሰው እንዳንቀር ትምህርት። አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ። ከዚያ በፊት ዲያቆናት ምን ያደርጋሉ? መስዋዕቱን ለመስዋዕት የሚሆነውን ነገር ያዘጋጃሉ። በቤተልሔም ያዘጋጃሉ። ለመስዋዕት የሚሆነውን ነገር ያዘጋጃሉ። ከዚያ በኋላ ከቤተልሔም ሄደው መስዋዕት የሚሆነውን ነገር ይዘው ይመጣሉ። ያንን የሚያደርጉበት ምክንያት ባለፈው እንደነገርኳችሁ ቤተ መቅደስ ማንን ስለምትወክል ነው? ቀራንዮን፣ ቤተልሔም ደግሞ ቤተልሔምን። ስለዚህ ከቤተልሔም የተወለደው ክርስቶስ ቀራንዮ ተሰቀለ ለማለት ከቤተልሔም ይዘውት ይመጣሉ ወደ ቤተ መቅደስ ማለት ነው። ስለዚህ ወደ ቤተ መቅደስ ሲመጡ ወደ ቀራንዮ እየገቡ ነው ማለት ነው። ይዘው ይገባሉ። ከገቡ በኋላ ያው የካህኑ እና የንፍቅ ቄሱ ባለፈው እንደነገርኳችሁ የማንና የማን ምሳሌዎች ናቸው ነው ያልነው? የዮሴፍና የኒቆዲሞስ ምሳሌዎች ናቸው ነው። ዋን አሃዱ ብሎ የሚቀድሰው ቄስ አንደኛውን ይወክላል። ሁለተኛው ደግሞ ፍትሐት ዘወልድ የሚያነብልና የቄሱ ረዳት ቄስ ረዳቱ ነው በዚያ ቀን የቀድሰው አንደኛውን። ስለዚህ ዮሴፍና ኒቆዲሞስን ይወክላሉ ማለት ነው። ከዛ እነሱ እርስ በርሳቸው ይመራረቃሉ። ተዘከረኒ ኦ አቡየ ካህን በጸሎትከ ቅድስት ይለዋል። አባቴ ሆይ ንጽሕት በምትሆን ጸሎትህ አስበኝ ይለዋል። ቅዳሴ ነው ሊገባ ሲል በጸሎትህ አስበኝ ይለዋል። እግዚአብሔር ይቀባለ ክህነትከ፣ እግዚአብሔር ክህነትህን ይጠብቅልህ፣ ከቀሳፊ መልአክ ይሰውርህ፣ በቀደስከው ቅዳሴ ከመቀሰፍ ያድንህ፣ ኃጢአትህን ያስተስርይልህ፣ መስዋዕትህን ይቀበልልህ፣ ከሾመ በኋላ አይሻርህ፣ ባለሟልነትህን ይጠብቅልህ ነው ፍቹ ማለት ነው። እንደዚህ ብሎ ይመርቀዋል። በግዕዝ ነው የሚመራረቁት። እዛ ስመር እግዚኦ አምላኬ ከመታድነኒ ተብሎ አምላኬ ታድነኝ ዘንድ ፍቀድ ብሎ ይህን ካለ በኋላ አሃዱ ይላል። እኔ በምድር ላይ ምን ሰው ያስቀናሃል ብላችሁ ብትጠይቁኝ ቅን ሰው ያስቀናኛል። በጣም በጣም ሊቅ አያስቀናኝም። እግዚአብሔር በሚያውቀው
እንደው ሊቅ አያስቀናኝም። እንደው አሁን እኔ ማጉደፍ ጎድፈውን ቃል እንደው እንደ ውሃው ሰተት አድርጎ የሚናገር ሊቅ ባይ ውይ አለን እንደዚህ በሆንኩ ረን ያለን አለን። የሚያስቀናኝ ቅን ሰው በጣም ሰውነቱ ድርቅ ክስት ብሎ በጣም በሳምንት 3 ቀን የሚበላው ሰውየው ላይ አያስቀናኝ። የሚያስቀናኝ ቅን ሰው ያኛው ነው የሚበልጠው። እግዚአብሔር የልፋት አምላክ ሳይሆን የቅንነት አምላክ ነው። ተጋድሎ የሚሰራው በቅንነት ሲሆን ነው። ተስተካከሉ፣ በሞት ያፈርሰውን ይዣችኋለሁ። እግዚአብሔር ቅዳሴ አልቸገረውም። እግዚአብሔር የቸገረው ነገር የለም። እግዚአብሔር የቸገረው ሰው ነው። ሰው ተሆኑ እንደሆነ ሰው ሁኑ። ሰው እንሁንና እግዚአብሔር ደግሞ እኔ አሁን ክርስቲያን መሆኑ ቀርቶብን ፍጥረት በሆን ራሱ ሰው በሆን ራሱ አውሬ እኮ ነን። አታዩትም እንዴ? እንስሶች እኮ ነን። በእውነት መስተካከል አለብን። ወደ ራሳችሁ ተመልከቱ። እግዚአብሔር እንዲሰማን ከፈለጋችሁ እውነቴን ነው የምነግራችሁ። እግዚአብሔር እስራኤልን ምንድን ነው ያላቸው? እኔ ጾማችሁ አነሳ አላልኩም፣ ግን ግፍ እየሰራችሁ ስለምትጾሙ ጾማችሁን አልፈልግም ይላል የሰራዊት ጌታ እግዚአብሔር። በአፍ ትሑት መሆን ለማንም አያቅት፣ በልብ ትሑት መሆን ግን በጣም ተራራ ነው። በአፍ ትሑት መሆን ጤና ይስጥልኝ፣ እንዴት ናችሁ፣ ጉልበት መሳም ምንም እንዲሁ አይከብድም በአፍ። በልብ ትሑት መሆን ግን በጣም 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 የቅድስና ሁሉ መሰላል ናት የልብ ትሕትና። ገጠር ሰርግ ልጅ ይዳራል እና ሲዳር አማች ይባላል። አማች የሚባለው የከተማ ሰው አማት የሚለውም አይለየውም። የሚስቱን አባት ራሱ አማች ነው የሚለው፣ ግን ልዩነት አለ። አማች የሚባለው የልጅቱ ባል ነው። የልጅቱ እናት አባትና የልጁ እናት አባት አማት ነው የሚባለው። ታዲያ በሰርግ ጊዜ መጀመሪያ ለልጁ ለአማችየው ቅልጥም ነው የሚሰጠው። ቅልጥም የበግ ቅልጥም ከናጥንቱ ከነስጋው ይሰጠዋል። ወንድነቱ የሚለካው ያንን በጥርሱ የቆረጠም እንደሆነ። ስለዚህ እንትን ሙቀጫ ከውስጡ አለው አይደለ? ከውስጥ የሚበላ ነገር አለው የሚመጠጥ። ያንን ለመምጠጥ የሙቀጫ ልጅ ስጡኝ ካለ አማችነቱ በቃ የተናቀ ነው ማለት ነው። ስለዚህ ምን ማድረግ አለበት? ሰብሮ መብላት አለበት ማለት ነው። እና አንዳንዱ አማች እንትን ላለመሰደብ በኪሱ ይዘዋል አጥንቱ ከመሰደብ ማለት ነው፣ ከመሰደብ። ስለዚህ ቅዱስ ጳውሎስ ምን እንዳለ ሰምታችኋል? ገና አጥንት መቆርጠም አትችሉም፣ ሀሊበ ወጋይኩክሙ፣ ለጋ ልጆች ናችሁ፣ ስለዚህ ወተት እግታችኋለሁ። ምን ማለቱ ነው? ጠንካራ ትምህርት መማር ገና አልለመዳችሁም ማለቱ ነው። እና አጥንት መቆርጠም ልመዱ። እሺ፣ አጥንት ዕብራውያን ምዕራፍ 5 ላይ ያለ አጥንት መቆርጠም ማለት ጥርስ ላወጣ ልጅ ነው የሚሰጠው። ገንፎ የሚያወጡት ለምን ልጅ ነው? የ6 ወር ልጅ ገንፎ ነው የሚወጣው። ግን እናንተ የ6 ወር ልጅ ናቸው እንዴ? አጥንት መቆርጠም አለባቸው። ጠንካራ ትምህርትም ሲማር በደንብ ስሙ። እሺ፣ ሰው እጁ ላይ ያለውን ነገር ማጣጣል ልማዱ ነው። የቀረብነው ነገር ሁሉ እየቀለለብን ይመጣል እና ወርቅ ውድ የሆነው በቅርበት ስለማይገኝ ነው ይላሉ የኢኮኖሚ ባለሙያዎች። ውሃ ደግሞ የወርቅ ያህል የማይወደደው ቶሎ ቶሎ ስለሚገኝ ውሃን የሚያከብረው የለም እና የሀገራችን ሰዎችም እናቶቻችን ምን ይላሉ? ጤና ክብር አይመስልም፣ ውሃ ሀብት አይመስልም ይላሉ። ጤና ክብር አይመስለውም ለሰው ልጅ። ከሰው መሀል ያቆመን ጤና ስላለን ነው። ባይኖረን ከሰው መሀል መዋል አንችልም ነበረ። ሰው ግን ጤናው ክብር አይመስለውም። የሚያስከብር ጤና ነው። ያልሆነ ደዌ ሲገጥመን እንኳን ሌላ ሰው ይቀርና ቤተሰቦቻችን እንኳን እንዳያዩን የምንጸየፍበት ጊዜ አለ እና ጤና ክብር ነው፣ ውሃም ሀብት ነው። ግን ሰው በጠባዩ አጠገቡ የሌለውን እየናፈቀ ያለውን እየናቀ የሚኖር ጓጊ ፈላጊ ፍጡር ነው ሰው። እጁ ላይ ያለ ነገር ምን ጊዜም ይቀልበታል። ሁሉም ነገር ስንደርስበት እየቀለለን ስናገኘው እየናቅነው እንኖራለን። ለምን ትጨነቃላችሁ? ጌታ ሆይ መቼ ነው የምታሳካልኝ? መቼ ነው የራሴ ጎጆ የሚኖረኝ? የራሴ መጠለያ የሚኖረኝ? አከራዮቼ እኮ ጨቅጭቀው ገደሉኝ። አንዱ
የሚበላው አጥቶ አስፋልት ላይ ያድራል። ረሃብ መሮታል። አንተ ደግሞ ለቤት ኪራይ የምከፍለው እያለ ያከራይዋ ጠባይ ነው የመረረ ወይ ጥጋብ። ይሄ እንደው እናቱ የሞተችበትና ገበያ ሄደችበት እኩል ያለቅሳል። እውነት ነው። አከራይ የሚጨቀጭቅ ይመስለኛል። አልፎ አልፎ አከራይ ይጨቀጭቃሉ። ደሞዝ እያጣሩ ይጨምራሉ፣ ሲወደድ ይጨምራሉ። እነሱ ያለ ቤት የተፈጠሩ አይመስሉም። እንደው ከእናታቸው ማህፀን ሲወጡ እንደው አንድ ቪላ እያያዙ የተወለዱ ነው የሚመስሉት፣ ሲጨክኑ ማለት ውጡ ሲሉ። እናንተም ተው፣ በሕግ አምላክ ታረሙ፣ በመምህር አምላክ ቤት የእግዚአብሔር ነው። ሰው ድሃ አታሰቃዩ። እውነቴን ነው። ተዛዝነን ዘመኑን እንለፈው። በወንድሙ የሚጨክን ለሱም ጨካኝ ሰው ይጥልበታል። ርኅሩህ ሁኑ፣ ድሃ አትግፉ። ክርስቶስን ፍለጋ እዚህ እንደተሰበሰባቸው አውቃለሁ። መቅደሱ ውስጥ ቁጭ ብሎ የሚጠብቅ እንደ ንጉሥ ቁጭ ብሎ የሚጠብቅ አይደለም። አስፋልት ላይ ያለው ድሃ ክርስቶስ ነው። ጦም የሚያድረው ወንድማችን ክርስቶስ ነው። እኛ ሁለት አይነት ምግብ በልተን ሶስተኛው በመጉደሉ እያጉረመረምን ጥሬ አጥቶ የሚያድር ድሃ ጎረቤታችን አለ። ያ ክርስቶስ ነው። ታስታውሳላችሁ? እንግዳ ሁኜ ብመጣ አልተቀበላችሁኝም፣ ተርቤ ያላበላችሁኝም፣ ተጠምቼ አልጠጣችሁኝም አለ። መቼ ርቦ ሆነ ያላበላን ሲሉት ለባልንጀራችሁ ካላደረጋችሁ ለእኔ ያላደረጋችሁም ነው ያለው። ከተራበ ሰው ሰውነት ዝሙት አይገኝም። ዝሙት የሚገኘው አርፎ ከሚበላ ከሚጠጣ ሰውነት ነው። እየበላ ከማይሰድ ከማይጾም ያለ መጠን ከሚበላ ከእንዲህ ያለ ሰው ዝሙት ይሰለጥንበታል። ስለዚህ የኖህ ዘመን ሰዎች የክፋታቸው መነሻ ጥጋብ ነው። አብዝተው በሉ። ሲበሉ አንድ ሴት አልበቃቸው አለ፣ ለሴቶቹ አንድ ወንድ አልበቃቸው አለ። ሴቶቹ 7 ወንድ አንዲት ሴት በቅዱስ መጽሐፍ እንደተጻፈ መሬት አፍ አውጥታ እስከምትከስ ድረስ ከወንድና ከሴት ጋር ብቻ ሳይሆን ከመሬት ጋር ዝሙት እስከሚፈጽሙ ድረስ እንደ ባዝራ እንደ ፈረስ ልጅ እናቱን እናት ልጇን ዝምድና እስኪፈርስ ድረስ ያደረሳቸው ምንድነው ስትሉ ጥጋብ። ለእኔ ውበት ያለው ሰው ማለት ድንግል ማርያምን የሚወድ ሰው፣ እመቤታችን የሚወድ ሰው በጣም በምድር ላይ ውብ ሰው ነው። ሰው የልብ እጅ አለው፣ የልብ አፍንጫ አለው። በልቡ እጅ እመቤታችን ጌጥ አድርጎ ያዘ ሰው፣ በልቡ አፍንጫ መዓዛዋ የሚሸተው ሰው። ፍቅርሽ እንደ ንጹሕ ዕጣን ሸተተኝ፣ ልቤ ደግሞ በፍቅርሽ ወይን ሰከረ ይላል። በምን ያህል መጠን እንደሚወዷት ስም የኔ ቃሉ ብቻ ነው የሚሰማኝ እና በአባ ጊዮርጊስ መጠን ነገሩ አይገባንም። ይሄ ሁሉ ነገር የመጣው ማን ነው? እንግዲህ ማርያም አምላክን ብትወልድ የምድር ጌጥ የመነኮሳት ጌጣቸው እመቤታችን ናት። የምድር ጌጥ በሉ እንጂ። አው የፍታታችን ጌጥ ሰላም ለኪ ብለን የምንጀምርባት፣ የተክሊላችን ጌጥ ሰላም ለኪ ብለን የምንጀምርባት፣ የማይሌታችን ጌጥ የቅዳሴያችን ጌጥ አንቲ ውእቱ መሶበ ወርቅ እንተ ምናቡ ብለን የምንጀምርባት፣ የክህነታችን ጌጥ የጵጵስናችን ጌጥ የዲቁናችን ጌጥ የቁርባናችን ጌጥ የጸሎታችን ጌጥ የሕይወታችን ጌጥ እመቤታችን ነው። ዛሬ አኗኗራችን እኮ እቺን ዓለም ጥለናት የምንሄድ አይመስልም አይደል? ስንቱን ስናከማች፣ ስንቱን ስንበላ፣ ስንቱን ስንጠጣ፣ ስንቱን ስንመኝ፣ ስንቱን ለማድረግ ስንሮጥ ጥለናት እንደምንሄድ ራሱ አናስብም። ለዚህች ዓለም እንደክምላታለን። እውነት ልንገራችሁ ክርስቲያኖች፣ ቅዱስ ኤፍሬም ሶርያዊ እንዲህ ይላቸዋል፣ ለዚህች ዓለም ብትደክሙና ብትኖሩላት መጨረሻ የምትሰጣችሁ መቃብር ነው። ለእግዚአብሔር ግን ብትኖሩለት ከሞት በኋላ ሕይወት ትሰጣችኋል ይላል። ለእግዚአብሔር ድከሙለት። አብርሃም ድንኳን ውስጥ የኖረው ቤት መስራት ከብዶት አይደለም። እንደ ተወው ሀገር እንደዚህ ሁሉ የሚተወውም ዓለም እንዳለ ስለሚያውቀው ይሄ ሁሉ አላፊ ጠፊ እንደሆነ ተረዳ። እግዚአብሔር ይህን ለመረዳት ማስተዋሉን ይስጠን። ሁሉ ነገር ያልፋል ክርስቲያኖች፣ ሁሉም ምንም ነገር እዚች መሬት ላይ ጸንቶ የሚቀር ነገር አይኖረንም። ሁሉም ነገር ያልፋል። ከሁሉም ጋር እኛም አብረን እናልፋለን። እኛም ማለት ነው ራሳችን እንሞታለን፣ እንፈርሳለን፣ እንበሰብሳለን። ይሄ ተመካንበት አጊጠንበት የተዋብንበት ሰውነት በሙሉ አፈር ውስጥ ሳይገባ እኮ ሊከዳንም ጭምር ይችላል። ሁሉ ነገር ያልፋል፣ ምንም ጥርጥር የለም።